ሰላም ሰላም ውድ የፕሮግራሚ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበል። ዛሬ ከነ ስራ መሳሪያችን ነን፣ ግቢ ጠረጋ ላይ ነን። አህሌን ወሳህለን ብያለሁ። እንዴት ናችሁ? ቤተሰብ ሁሉ ሰላም፣ ሁሉ መልካም። ቦታም የለ ደግሞ የታባት ይላል እናንተ። እኔ የምላችሁ ቅብቦች በጣም ያሳዘነኝና የተሰማኝ ውስጤን የሰበረው ነገር አለ። በእውነት እጅግ በጣም ነው የተሰማኝ። ምንድን ነው ካላችሁ እዚህ ሳውዲ አረቢያ ላይ የምንኖር ሸቃሊቶች በእውነት በጣም የኛ ጉዳይ አሳሳቢ ደረጃ ላይ ነው። ምክንያቱም በጣም ከባድ ሁኔታ ውስጥ ነው ያለ ነው። ህጋዊ ነን ብለን በህጋዊነት ስንኖር እንደዚህ አይነት ፈተናዎች እህቶቼ ላይ ከሚደርሰው ነገር አንጻር ነው ይሄን ነገር እምላችሁና ትንሽ ከበድ ይላል፣ ያሳዝናል። በጣም ነው የሚያሳዝነው። በጣም ያማል፣ በጣም ይሰብራል። በእውነት በቢሮ ተደብድቦ መገደል ማለት አስቡት። እህቶቼ ወንድሞቼ፣ በያላችሁበት የዓለም ዳርቻ ያላችሁ ሁላችሁም መቼም ያንን ቪዲዮ አይታችሁታል። ያው እንደ ዱባዮች የሚረባረብልን ሰው ባይኖርም የተወሰኑ ሰዎች አሉ። እነ ሙቤ ፈጣሪ ጠብቀው። ሙቤ ቃላት የለኝም እኔ ለሱ እና አዚዛ ያው ከዛ በኋላ ነው እንግዲህ የዱባዮቹም ሰምተው ጉዳዩን ያው እያስተባበሩና ጥሩ ደረጃ ላይ እያደረሱት ይገኛሉ። እነሱማ በሽፍንፍን እኮ ሽፍንፍን አድርገው በጣም ነው የሚገርባችሁ እኮ የእኛ ነገር በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። ግቢ ያው አጋጣሚ ግቢ እየጠረኩኝ ነው እና በጣም ነው የሚያሳዝነው። ምንድን ነው የሚያሳዝነው? እነሱማ ሽፍንፍን አድርገው አስከሬ እንዲልኩ ነበረ። ያው አንዳንዴ ከእግዚአብሔር በታች ማለት ነው ሰው ይኑር ደማችሁ አይቀበር ካለው ለልጅቷ ቢጠቅማትም ባይጠቅማትም ቢያንስ ለቤተሰቧ ሊጠቅም ይችላል የሚሆነው ነገር ማለት ነው። አብረን ወደፊት እናየዋለን። ግን ብቻ ከባድ ነው በእውነት በጣም ያማል፣ በጣም ያሳዝናል። እኔ በእውነት በጣም ነው የተሰማኝ፣ በጣም ነው ያዘንኩት። በእውነት በጣም ነው ያመመኝ። ጉዳዩን ቪዲዮዋን ሳየው እንዴት እንደተመታች እንዴት እንደተደረገች ሳየው በጣም ነው የተሰማኝ። በጣም ነው ያዘንኩት፣ በጣም ነው የሰበረኝ። በእውነት በጣም ከምላችሁ በላይ ማለት ነው። እና ግን እንዴት ነው መጨረሻችን የሚል ጥያቄ አለኝ። እስኪ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ኮመንት ላይ ደግሞ የተሰማችሁን ሀሳብ የተሰማችሁን የውስጣችሁን ነገር እስኪ ግለጹልኝ። በአጋጣሚ አንዳንዴ ያው ራሳችንንም ቀልቀል ልናድርግበት ይውላችሁ። እኔም ከመቃጠል ብዛት የተነሳ የወቅት እንደምታዩት ነው። ይኸው አዲያቴ እንደሱም መድኃኒት ካላችሁ ንገሩኝ። በእርግጥ እየተጠቀምኩኝ ነው፣ ግን ብቻ ከባድ ነው። እኔ እንጃ እህቶቼ አላቅም። እና ምንድን ነው መጨረሻችን? አንዳንዴ እኔ ቆመ ብዬ ሳስበው ማለት ነው በእውነት አንዳንዴ ወደ ራሴ ቆመ ብዬ ሳስብ እዚህ ሳውዲ አረቢያ ላይ የምንኖር ልጆች ማለት ነው ህጋዊ ሆነን ከምንኖረው ህገ ወጦች ክብር አላቸው። እውነት ነው የምላቸው፣ ህገ ወጦች እጅግ በጣም ክብር አላቸው። ምንድን ነው ብዙ ነገር በቃ ነፃነት አላቸው። ራሳቸውን አስከብረው ነው። የህገ ወጦች ደላላ እንኳን እኮ ለዜጋው በእውነት በጣም ነው የሚቆረቆሩት የህገ ወጦቹ ደላሎች። እኔ ብዙ ቦታ ላይ ኦንላይን በየሚዲያው ላይ ስሰማ ሳይ ማለት ነው ጓደኞችም አሉኝ እና አንዳንድ ነገር ሳማክራቸው በጣም ክብር አላቸው። የእነሱ ደላሎች እንኳን ልጆቹን አስከብረው ነው የሚያምሩት። ግን የኛ የህጋዊው ደላላ በዚህ አጋጣሚ አንድ የራሴንም አጋጣሚ ልንገራችሁ እና እኔ ቋንቋም ሙያም ያው ያን የተወሰነ እችላለሁ፣ ያኔ መግባቢያ ያህል እችላለሁ። አረብኛውንም ሙያቸውንም እችላለሁ። ምክንያቱም ኩዌት 3 ዓመት ሰርቼበታለሁኝ እና ቋንቋው ቢለያይም ያው እንደ አዲስ ነው። በእርግጥ ግን ይገባኛል ምን እንደሚሰራ፣ ምን እንደሚደረግ፣ ምን እንደሚጨማመር ያለውን ነገር ስለማውቀው ብዙ ያኔ እንደ አዲስ ግራ አይለኝም እና እችላለሁ። በሚችል ነው የመጣሁት እና ደሞዝ ምንድነው ህጋዊ ያው 1,200 ነው እንደምታውቁት። በ1,200 ተነጋግረን ተፈራርሜ ሁሉ ነገር አስተካክዬ መጣሁ ወደዚህ ወደ ሳውዲ ስመጣ ማለት ነው። ከዛን ምን ሆነ ወር ደረሰና ደሞዝ ተሰጠኝ። ደሞዝ ሲሰጠኝ 1,100 ብር ተሰጠኝ። ከዛ ለምን አልኳት፣ ለምን የኔ ደሞዝ እኮ 1,100 ብር አይደለም 1,200 ብር ነው ተነጋግሬ ተፈራርሜ የመጣሁት። የስራው ላይ በ1,200 ብር ነው ስላት፣ አረ በ1,100 ብር ነው ያለኝ አለች። ከዛ አበድኩኝ። እኔም ያው ጮኩ። እኔ አልቀበልም ቢሮ ይመልሽኝ አልኳት። እሷም ከዚህ በላይ አልሰጥም አለች።
ከዛን ተጨቃጨቅ በቃ መልሺ፣ ምንም ጭቅጭቅ የለውም። ይሄ ምንም የሚያጨቃጭቅ ነገር የለውም። ከዚህ ቢሮ መልሺ። እዛ አይ ከመመለሴ በፊት አለች። ምክንያቱም ስራዬን ወደዋለች፣ እኔን ወዳኛለች። ስለዚህ እንዴት ትመልሰኛለች? ቆይ ቢሮ ይደውላል አለች። ቢሮ ደወለች። ደውልለት አስጠቂ ናቸው።